ይኸውላችሁ ተከትፎ አለቀ። ይሄን ይመስላል። አሁን ይሄት ይሄን ዱባ አሁን ደርቆ ደግሞ አሳያችኋለሁ እንዴት እንደሚሆን። ይሄ ይሰጣና ተሰጥቶ ድርቅ ካለ በኋላ ቁሌት ልክ እንደ ዶሮ አቁላልታችሁ ሲሰሩት ዶሮ ወጥ ይበላችሁ ነው ይመስላችሁ፣ ዱባ ይመስላችሁ እና ይሄን ይመስላል። ይላችሁ ሰላም ጤና ይስጥልን። እንዴት ናችሁ ተመልካቾቼ? ደህና ናችሁ ወይ? ይሄው እንግዲህ አሁን ዛሬ ደግሞ የዱባ ወጥ አሰራር ማሳያችሁ። የዱባ ወጥ እንዴት ይሰራል የሚለውን ነገር አብራችሁ ታያላችሁ ማለት ነው። እና ሽንኩርት እንዲህ በርከት ተደርጎ ይከተፋል እና የዱባ ወጥ ሲሰራ ቢቻል ዱባው ተልጦ ከደረቀ በኋላ ቢሆን ጥሩ ነው። እና እንዴት እንዳደረኩት ታዩታላችሁ። እናንተ እንዴት አድርጌ እንደሰራም ታዩታላችሁ ማለት ነው። ያን የዱባ ወጥ እና የዱባ ወጥ ውስጥ ደግሞ ሌላ የማይጨመረው ነገር ምንድን ነው መሰላችሁ? ቲማቲም አይጨመርም። ቲማቲም ከተጨመረ የዱባ ወጥ ላይ ውሃ ነው የሚለው። ውሃ ነው የሚለው። ምንም ጣዕም አይኖረውም። ሺህ ጊዜ ብትለፉለት ዱባ ወጥ ላይ ቲማቲም ከጨመራችሁ ጣዕም አይኖረውም። ስለዚህ የዱባ ወጥ ሲሰራ ቲማቲም አይጨመርም እና ሽንኩርት እንዲህ በርከት ተደርጎ ይከተፋል። ከዛ በኋላ ይሄን ሽንኩርት ልክ እንደ ዶሮ እንደሚሰራ ይበስላል። ከበሰለ በኋላ እንደ ዶሮ ይቆላላል። ከዛ በኋላ እንዴት እንደምንሰራ አብረን እናያለን። ተከታተሉ፣ የትም እንዳትሄዱ። በርበሬ በርከት ማለት አለበት። ዱባ ወጥ ላይ ኮስተር ያለ ወጥ ነው መሰራት ያለበት። ዝም ብሎ እንትን ወጥ አይደለም መሆን ያለበት እና ነጭ ሽንኩርት ነው ይሄ። አያችሁት? እየተቁላላ በሄደ ቁጥር ቅባቱን እየተፋ ነው የሚሄደው። አያችሁ?
ትንሽ ቁንዶ በርበሬ አለማድረግም ትችላላችሁ፣ ጨጓራ ያለባችሁ ሰዎች። እኔ ራሴውን በትንሹ ነው ያደረኩት፣ ምክንያቱም ጨጓራ ሊነካ ስለሚችል ብዬ ነው። እና እንደዚህ እየተቁላላች ነው መስላለች። ተከታተሉ እናንተ ብቻ እስከ መጨረሻው። እሺ ተመልካቾቼ፣ አሁን ደግሞ ኮረሪማ፣ የተፈጨ ኮረሪማ እጨምርበታለሁ ማለት ነው። ትንሽ እሱንም ኮረሪማ በጣም ነው የሚያጣፍጠው። በነገራችን ላይ ምግብን የማጣፈጥ ኃይል አለውና እንደዚህ ኮረሪማ እንደዚህ ፈጭቼ ነው የማስቀምጠው። እንደዚህ በእንደዚህ አይነት ሁኔታ ፈጭቼ ነው የማስቀምጠውና እሺ ተመልካቾቼ፣ ጨው ሳይበዛ በትንሹ እንጨምራለን። ምክንያቱም ጨው መብሰል የለበትም እና መጨረሻ ላይ መጨመር ያለበት፣ ግን አብሮ ትንሽ ከዱባው ጋር እንዲዋሃድ ቁሌቱ ላይ ትንሽ መጨመር ያጣፍጠዋል። ይሁላችሁ ተመልካቾቼ፣ ዱባው ይሄን ይመስላል ደርቆ ማለት ነው። የተከተፈውን ያያችሁት ተከትፎ ያያችሁት ዱባ አድርቄው ይሄን ይመስላል እና አሁን በውሃ ለቅለቅ አድርጌው ቁሌታችን ውስጥ እንጨምራለን ማለት ነው። እና በዚህ መልኩ ነው ዱባ ወጥ የሚሰራው። እስከ መጨረሻው ተከታተሉ። እና ዱባውን አጥቤ ይዤ መጣሁ ማለት ነው። አሁን ይጨመርበታል። እንዴ ተጨምሮ አይ መሰለ ማለት ነው። ትንሽ ነው ቶሎ ሲበስል ግን ቆንጆ ነው። ይህን ይመስላል። ተከታተሉ። አንዳንድ እንደዚህ አይነት ምግቦችን ሲሰሩ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ። ይኸውላችሁ ተመልካቾቼ፣ እንግዲህ አሁን እየቀመስኩኝ ደግሞ አሳያችኋለሁ። ይሄን ይመስላል ዱባ ወጡ። አያችሁት እንዴት እንደሚያምር አያችሁት? ይኸውላችሁ ዶሮ ወጥ አይመስልም? የምር ዶሮ ወጥ ነው የሚመስለው። አያችሁት? እስኪ አብረን ቀምሰን እንየው። እስኪ እንግዲህ አይታችሁታል። ይሄን ይመስላል። እስኪ ቀምሰን እንየው። እስኪ ታያችኋል? ይሄን ይመስላል። ይሄን ይመስላል። ምርጥ በጣም ምርጥ። እውነት የምንላችሁ ራሱ ዶሮ ወጥ ራሱ ዶሮ የበላው ሁሉ ነው እየመሰለኝ ያለው እና እናንተ እያያችሁ አንድ ጉርሻ ድድገምና በጣም ምርጥ ምርጥ። እውነቴን ነው የምላችሁ። ተከታተሉኝ። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። እወዳችኋለሁ። ሰላም። እሺ ተመልካቾች፣ የዱባ ወጡን እንግዲህ በእንደዚህ አይነት ሁኔታ ሰርተን አጠናቀናል። ኮመንት ማድረግ አትርሱ፣ ላይክ ማድረግ አትርሱ። ደግሞ ብዙ የኬክ አይነቶችንም አስተምራችኋለሁ፣ ታያላችሁ። ከእኔ እያያችሁ እናንተ አፕላይ ታደርጋላችሁ፣ ትሰራላችሁ። ስለዚህ ሰብስክራይብ ማድረግ አትርሱ። የምሰራው ነገር ቀጥታ ወደ እናንተ ጋር እንዲመጣ ሰብስክራይብ ማድረጋችሁ አትርሱ። አመሰግናለሁ። እወዳችኋለሁ። ሰላም ሁኑልኝ።